የየትኛውም ሰው ብትሆን ጥቅሙ የሌለበት ቦታ መቀመጥ የእናንተ ጉዳት ነው እንጂ ምንም የምታገኘው ነገር የለም። እንዴት ነው አንድ ሰው መማረው ነገር ጥሩ ነገር ተምሬ ይወጣሉ ብሎ ቦታ አለው እንጂ መቀመጥ አለበት። የራሱን ማይጠቅመው ነገር ላይ ስድቡን ልትማሩ ነው? ቤርና ቤር መጋጨው ልትማሩ ነው? ወላ ምንድን ነው የምትማሩ? እዛ ቦታ ላይ ምንድን ነው የምታገኙ? ምንድን ነው ትርፋችሁ? ከጥቅም ከጉዳት ነው የምታገኙ። አንደኛ ራሳችሁ አያምን መጥፎ ነገር ቢሰሙ አያማችሁ? ወላሂ እኔ ምንም ምለው ነገር የለም። አላህ ስብሐነ ወተዓላ ሂዳ ይስጠን ሁላችንም። አላህ የታዘዘን ነገር ላይ አላህ የከለከለ ነገር የሚንከለከለው በጀግና ሱመዮች አላህ አድርገን። አላህ የታዘዘ ነገር ብቻ የምንሰራው ጀግና ሱመዮች እህቶች አላህ አድርገን እና እናንተ ራሳችሁን ጠብቁ። ወላሂ ማይጠበቁ ቦታ ላይ አትሄዱ። ራሳችሁን ጠብቁ። ራሳችሁን ተራችሁን ጠብቁ። የምትገቡ ተራችሁን እየጠበቃችሁ ይጥሩ። ሁላችንም አላህ ሱብሃነሁ ወተዓላ ሲሩ ታዘዘ። ተምረን ቦታ ማዳመንጠው ነገር ብዙ ነገር አለ። ብዙ ኡስታዞች፣ ብዙ ቄሶች ብዙ ነገር እያስተማሩ ነው አለ። ግን እናንተ ምን ልታረጉ? ከሱ ምንድን ነው የምትማሩ? ከሱ ቦታ ሄዳችሁ ምንድን ነው የምታገኙ? ወላሂ የማታገኘው ነገር የለም። ከጥቅም ጉዳቱን እያመጣችሁ ነው አላችሁ። እናንተን ከፍ አደረጋችሁ፣ እናንተን እንትን አደረጋችሁ። መጨረሻ እናንተን እየሰደባችሁ በሃይማኖታችሁ በዘራችሁ ገቡ። አሁን አይሆንም ብሎ በሃይማኖት መጡ እና እናንተ ተጠንቅቁ ነው ምላችሁ። አብሽሩ፣ አላህ ይጠብቃችሁ ነው ምላችሁ። ሰምራ የጀዛኩሙላህ ኸይር። እኔን ጉንፋን ይዞኛል ብቻ እንትን ሆነዋል። አብሽሩ ነው ምላችሁ። ሁሌም ከእናንተ ጎን ነኝ እህቶቼ። ወንድም ሙባሪካም ጀዛከላህ ኸይር። አላህ ይጠብቃችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ እባይ ጓል ኖ ሀናን ተራሽን ጠብቂ። ይቅርታ የቀደመች ሰው አለ። ተራችሁን ጠብቁ። እባይ ጓል አለሽ? ካለሽ አስተያየትሽን ስጪ። እባይ እሺ የለሽም። እሺ ሀናን ቀጥይ። ዳሙ የተንቀጨቀጭኩት በነገርሽ ላይ ወላሂ የማውራት ፍላጎት ስላለኝ ሳይሆን የሚወራውና የሚተገበረው ነገር በተአምር አንድ አይነት ስላልሆነ ነው። ወላሂ አሁን ኢክረም የምትባለው ልጅ ገብታ ነበረ ፎሎ ባናረገው እያለች ነበረ እና ሳያውቁም ይሁን አውቀው ይሄን ስህተት የሚሰራው አላውቅም። እሷን እኔ ዛሬ ቀኑን ሙሉ እሱን ፎሎ ያደረጉትን ልጆች እየገባውኝ ማማ አርጎታል። ፕሮፋይል የለበሱና ሙስሊም የሆኑ ልጆችን በውስጥ እየጻፍኩላቸው ነው የሆኔን ፎሎ አላነሳችሁም አንሱ እያልኩኝ ብዙ ልጆች ሳናቅ ነው እሺ ብለውኝ የተገበሩት አሉ እና እሷ ራሱ አርጋው ጽፌላታለሁ በውስጥ ማለት ነው። ፎሎሽን አንሺ ለምንድን ነው ያላነሳሽው? ለስሙ ፕሮፋይል ለብሰሻል ብያታለሁ። ከፈለገች ማየት ትችላለች ቴክስት ማለት ነው። እና ብዙ ልጆች የምንተገብረውና የምናወራው በጭራሽ የተገናኘ አይደለም። ሳናውቅም ይሁን አውቀን ማለት ነው። ገብታችሁ ብታዩ አሁን 22,000 ምናምን ባለው አካውንት ጠዋት በገባበት ብዙ ሙስሊም ልጆች ፎሎ አድርገውታል እና ተሳስተው ከሆነ ብዬ ማለት ነው ቴክስት እያረኩላቸው ነው እየመረጥኩኝ ማለት ነው። እና አሁን ቅድም ገብታ እንኳን እንዴት እናደርገዋለን ብላ ስትናገር የነበረችው ልጅ እኔ ጽፌላታለሁኝ። ስክሪንሻት ሁሉ አድርጌያለሁኝ። አውቀሽ ነው እንዳይሉኝ እንኳን ብዬ ማለት ነው ስክሪንሻት አድርጌ አላረኩትም ብለው ከተከራከሩ በውስጥ ልልክላቸው ማለት ነው። እና አካውንታችሁ ቼክ አድርጉ። እዚህ ጋር ገብተን ማውራቱ ብቻ ሳይሆን የምናወራውና ተግባራችን በጣም የተለያየ እየሆነ ነው። እኔ በጣም እየተገረምኩ ነው በዚህ ነገር ማለት ነው። አላረኩትም ብላችሁ አስባችሁ ከሆነ ሰርች ስታደርጉት ይመጣላችኋል እኮ ማረጋችሁንና አለማረጋችሁ እና ይሄ ባዳ አጋጣሚ በስተት ሊሆን ይችላል። አሁን ይሄንን ሜንሽን ማድረግ ጥሩ አይደለም። ለምን ሰው ስም ጠርቶ እንዲህ ማለት ትርጉም የለውም። ማስተማርና እንደዚህ ማለት የተሻለ ነው። ለምሳሌ እኔ አሁን በተነሳው ቁጥር ዮኒ ሴጋውን ሪፖርት ሳላረግ ያደርኩበት በተለይ በኢሜይልም ቁጭ ብዬ ላፕቶፕ 24 ሃውርስ ለምን እሱ በሚገባበት ሰዓት ኖቲፊኬሽን እንዲመጣልኝ ያደርጋለሁ። ያ ማለት ደግሞ እሱን የተከተልኩ ማለት አይደለም። ግን እሱ በገባበት ቁጥር ሪፖርት በማድረግ የተለያዩ ኢሜይሎችን ማድረግ የተለያዩ ነገሮችን ሳረግ እንቅልፍ ራሱ አልተኛም። በገባበት ቁጥር ኢሚዲየትሊ ስለዚህ አሁን አይ
ቀላል ነገር ነው ይሄ የሚስተካከል ነገር ለምን እሷ አይፈለገች ያ አይ ፕሮፌሰር ምን አለ መሰለህ አብዛኞቹ ሪፖርት ሊያደርጉ ሲሉ ይመስለኛል አለማወቅም ነው መሰለኝ ማለት ነው ሪፖርት ልታደርጉት ብትፈልጉ እንኳን ማለት ነው ፎሎ ሳታደርጉት ሪፖርት ማድረግ ትችላላችሁ ሰርች ማድረጊያው ላይ ስሙን ሰርች ታደርጉትና አንዳንድ ሰው ልሽማ ይኸውልሽ ሰሙ ለምሳሌ አሁን አንዳንድ ሁሉም ተመሳሳይ አይነት እውቀት ላይኖረው ይችላል ገብቶሻል ስለዚህ ፎሎ የሚያደርጉ ሰዎች ምናልባት ያን ነገር ስለያቅቻቸው ስለሚችል ፎሎ ሲያደርጉት ፊት ለፊት ላይ ስለሚመጣላቸው ሰው እንደቀለለው ያህል ነው ፎሎ አረጉት ማለት የሱን አይዳ የሱን ሐሳብ ተቀበሉ ማለት አይደለም አብዛኛው ነው ሰው እንትን እየተከተለው አይደለም ባሽ እኛ አሁን እሱን የማጥፋት ዘመቻ ነው እንጂ ምን ሰራው ኖርማሊ የማያውቁ ሰዎች አሉ እነሱ ደግሞ ላያውቁ ይችላሉ ብለን ማለፍ ነው እንጂ እንደዚህ ሜንሽን ማድረግ ምንም ትርጉም የለውም እኛ ሚሊዮን ሰዎች አለን እሱን የማጥፋት ዘመቻ እንሰራለንና አው አንድን ሰዎች ግለሰብን ትኩረት ማድረግ እንትን አለ በጣም በቀን ደግሞ ያ ሰው እየተማረ ያወቀ ይመጣል ዛሬ እቺ ልጅ አላወቀ ነገ ደግሞ ታውቃለች ሙቤ ደግሞ አለ የተሻለ ቪዲዮ ይሰራልናል የተሻለ ቪዲዮዎች በመሰሩበት ሰዓት ሰዎች እንዴት እንደ ማድረግ እንዳለባቸው ያሳውቁ አዲስ ሊሆኑ ይችላሉ ላያውቁ ይችላሉ እና አብዛኞቻችንን ደግሞ የግድ ተመሳሳይ እንትን ላይ ኖር ይችላል ስለዚህ ብዙም እንትና ትኩረት ፓስተው እዚህ ላይ ሜንሽን አድርገን ይሄንን ባናነሳው ብዙ ምናነሳቸው ነገሮች ስላሉ ዲዛይን ላይ ከይቅርታላ ዳሳብ ነው እንደኔ ያው በዚህ አጋጣሚ ሪፖርት ልታደርጉት ስትገቡ ማለት ነው ስትላኩ ፎሎ አታድርጉት ምክንያቱም ማለት ነው ፎሎ ስታደርጉት የሱ ፎሎ እያደገ ነው የሚሄደው ማለት ነው ፎሎ እንዲያድግ ሳይሆን ማለት ነው እንዲጣፋ ነው የምንፈልገው አንዳንዶቻችሁ ምናልባት ባለማወቅ የምታደርጉ ልትኖሩ ትችላላችሁ ማለት ነው ችግር የለውም ያጋጥማል ግን ከዚህ በኋላ እንደዛ አታድርጉ ሰርች ማድረጊያው ላይ ስሙን ሰርች አድርጉና ሪፖርት ለማድረግ በሄዳችሁ ሰዓት ፎሎ ራሱ ሳታደርጉት እዛ ጋር ታገኙታላችሁ ማለት ነው አሁን ሐሳብሽን ከጨረሽ ሐሳቡ ሌላ ሰው ይቀጥል እሺ አይ በቃ ለማንኛውም ሁላችሁም ደግሞ ማለት ነው እየገባችሁ አካውንቱን ቢያንስ እንዲያያችሁ ያደርጉ ልጆች ካሉ እንዲያነሱ በውስጥ ለመስራትም ሞክሩ ምክንያቱም ፎሎ እንዳይጨምር እስከሆነ ድረስ የኛ ፍላጎት እነሱ ፎሎ እየተደረገ የሚጨምር ከሆነ በስተትም ቢሆን ያንን ነገር ለማስተካከል ይሞከር ምክንያቱም ሪፖርት ስናደርግ ለመዘጋጀት ፎሎ ሲኖረውና ሳይኖረው አንድ አይደለም ሁላችንም ብቻ የተሻለ ነገር ለመስራት እንሞክር ኢንሻአላህ አላህ ያጥፋው ዱአ አድርጉ እኔ ያው እንትን ስለሆንኩ ነው ስለተናደድኩም ነው የዚህ ነገር ይገባናል ካላችሁ በጣም ይገፋ ችግር የለውም ያጋጥማል እኔ ሁላችንም አንዳንድ ሰዎች ማታውቁት ካላችሁ ሪፖርት ማድረግ እንደሆነ ብዙ ሆነቹ የማያውቁ አሉና ቪዲዮ ቴሌግራም ላይ ሞባይል ሆነ ሰሙ ማንቺም እንትን ከሆነ እዛ እንትን ላይ ካለች ቪዲዮ ሰርታችሁ ሪፖርት አብዛኛው ሰው ሪፖርት ማድረግ እንደሚችል ማለት ነው ሪፖርት ማድረግ እንዴት እንዳለባቸው ሰዎች ያቆም ብዙ የማያውቁ ከአብዛኛው የማያውቅ ሰው ነው ያለው ብዙ ኮሜንት ላይ ብቻ ይቻለውና ሪፖርት እንዴት እንደሚያደርጉ በቪዲዮ ያ በነገራችን ላይ እኛ በተቻለን መጠን እኮ ማለት ነው አሁን ለምሳሌ ሙቪ ሚዲያ የምትከታተሉ ብዙ ሰዎች አላችሁ ሙቪ ሚዲያ ቲክቶክ ላይ ለቆላችኋል እኔ ደግሞ ዲዩት አድርጌዋለሁ ግሩፕ ላይ አለ በቪዲዮ አስተላልፈ በቪዲዮ ተሰርቷል ገባክ በፎቶ እንዴት እንደሚያደርጉ ድጋሚ ደግሞ ማለት ነው በጽሁፉ አሁን ለምሳሌ ሁለት አማራጭ መጠቀም ትችላላችሁ የፎቶ ሪፖርት ካስቸገራችሁ ማለት ነው የጽሁፉን ማድረግ ትችላላችሁ የጽሁፉ ራሱ ተሰርቶላችኋል ማለት ነው ሄት ስፒች ብላችሁ እሱ ራሱ አሪፍ ነው እና ተመሳሳይ ቢሆን ሞር አሪፍ ነው ሞር አድቫንቴጅ የሚሆነው ተመሳሳይ ሐሳብ እና ተመሳሳይ ቢሆን ለእንትኑም ጥሩ ነው የሚልተናለኝና ያ ብዙዎቹ የፎቶ እንትን አጋቸው ከበዳቸው ገባክ እንትን እያላቸው ነው ችግር የለውም ማለት ቴሌግራም ላይ በደንብ አንድ ቀን ለቀን እኮ ትንቢሉት እኮ ኖርማል ነው አሁን ሰዎች የማሰባሰብ ስራ ቢሰራ ይሄ ጦር ነው የሚሆነው ሰዎች የማሰባሰብ እሺ በቴሌግራም ያልገባችሁ ማለት ነው ቴሌግራም አንዳንድ ቁጥር ጻፉ ቴሌግራም ያልገባችሁ አንዳንድ ቁጥር ጻፉ እዚህ ጋር ቴሌግራም የለንም የሙባረክ ሙሰማን ቴሌግራም ቻናል አልተቀላቀልንም የምትሉ አንዳንድ ጻፉ
ካላችሁ ማለት ነው። አንድ ጻፉ፣ ሁለት ሰው እሺ፣ ጻፉ። እንዴት እንደምትገቡ እነግራችኋለሁ። ጻፉ። ቢስሚላህ ብዙ ሰው አልገባም ማለት ነው። እሺ አሁን ማለት ነው ብዙ ሰው አሁን ተከታተሉኝ ማለት ነው። አሁን እንዴት እንደምትገቡ አዳምጡኝ። ስልኬ ቻርጅ ስለሌለው ቪዲዮ አልከፍትላችሁም ማለት ነው። የሙቤን እሺ በቃ እዚህ ጋር ፎቶ ላድርግላችሁ ሙቤ ካለ ማለት ነው። አሳያችኋለሁ እንዴት እንደምትገቡ። እስከዛ ታፕ ኮፒ ሊንክ አድርጉ። ግዴታ ግሩፕ ያስፈልጋችኋል። እሺ ሁላችሁም ወደ ግሩፕ ሄዱ። ኮፒ ሊንክ አድርጉ ጋይስ፣ ኤቭሪባዲ ታፕ ኮፒ ሼር ሊንክ አድርጉ። እስቲ ካይረ ነው ደግሞ ሪፖርት ታረጉ በተደጋጋሚ ሳሰለችሁ ማለት እንደ ኮፒ ሊንክ እንደምታረጉት ሁሉ ሪፖርት እያረጋችሁ በተለያየ ስልክ ካላችሁ ሳሰለችሁ አልኩ እና እንደዛ ነው። ልክ እንትን ታደርጋላችሁ ማለት ነው። የሙቤ ፕሮፋይል ውስጥ ገቡ ማለት ነው። ሙቤ ፕሮፋይል ውስጥ ስትገቡ ሊንክ ተቀምጦላችኋል። ሊንክ አለ ማለት ነው። ሊንኩን ስትጫኑት ከላይ 3 ነጥብ ያመጣላችኋል። ኔትወርክ ይዞኛል። ኦኬ እንደዚህ መሆንሽ እኮ ልነግራቸው ትችላለሽ። አለው ኖርማሊ ተሰሚያለሽ። አይ አንዳንዶቹ እንትን ይላሉ ገባል። እንዲህ በምልክት ካላሳያችሁ አብዛኞቹ አይረዱም። አይወላችሁ አሁን ልብ ብላችሁ አዳምጡኝ። ቀልባችሁን ሰብሰብ አድርጋችሁ ሌላ ሰው በኦሮምኛ ያስረዳችኋል። እኔ ደግሞ በአማርኛ ላስረዳችሁ ኦሮምኛ ስለማልችል ማለት ነው። ሙቤ ፕሮፋይል ላይ ትገባላችሁ። ከፕሮፋይሉ ስር ሊንክ ተቀምጧል። መሀል ላይ ያለው ሊንክ ትጫናላችሁ። ሊንኩን ስትጫኑት ማለት ነው አንዳንዶቻችሁ የቀስት ምልክት ያመጣላችኋል። አብዛኞቻችሁ ግን 3 ነጥብ ያመጣላችኋል። በዚህ በቀኝ በኩል ይኸው ያሰመርኩበት ማለት ነው። ያሰመርኩበት እሱ 3 ነጥቡን ስትነኩት ወይት ጠብቁኝ።